ሩሲያ መላው አውሮፓን በጽኑ አስጠነቀቀች። የኒውክሌር የጦር መሳሪያዋንም እንደምታንቀሳቀስ አስታውቃለች። አንዳች ወታደራዊ ልምምድ በምዕራባውያን በኩል ባስተውል የጦር መሳሪያዎች ዝግጁ ናቸው ስትል ሩሲያ የኒውክሌር የጦር መሳሪያዎቿን ለማንቀሳቀስ ዝግጁ መሆኗን አስታውቃለች። የሶስተኛው የዓለም ጦርነት ስጋት ዳግም ተደቅኗል ይላሉ የዜና ዘገባዎች። ሁኔታዎችን በተመለከተ አሁናዊ ከሩሲያ እየተሰሙ ያሉ ሰበር መረጃዎችን ላስደምጣችሁ። የሶስተኛው የዓለም ጦርነት ስጋት መቀስቀሱ ሲሰማ ሩሲያ የኒውክሌር የጦር መሳሪያዎቿን ማንቀሳቀስ ልትጀምር እንደሆነ አስታወቀች። ሩሲያ በማስጠንቀቂያዋ መላው አውሮፓን ለማውደም እንደምትችልም ገልጻለች። ስጋቱ በአውሮፓ አይሏል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ሌሎች ሀገራት ሲሉ የጠቀሷቸው ሀገራት የወታደራዊ ልምምድ የሚያደርጉ ከሆነ ሩሲያም የኒውክሌር የጦር መሳሪያዎቿን ታንቀሳቀሳለች በማለት ያስታወቁ ሲሆን ከዚህ ባለፈም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ